ታለፈ የዘመን ታለፈ በኢየሱስ የማይታለፍ እምነት እኔ ያለፍኩበት እውነተኛ ታሪክ ያለፈው ህይወቴን ነበርን ስተርክ እኔን ይገርመኛል አማኝ አህዛቡን ሁሉ ይገርመዋል። ጸብ ያለሽ በዳቦ ከመጠጣት አልፎ መወራውር ጃምቦ እያዩ አያዩም እንዳለው መጻፉ አይናችን ታውሮ ተይዘን በክፉ ብዙ አመታቶች እንደዋዛ አለፉ። እንዲያው ለምስክር እስኪ ልተርከው ያለፈው ዘመኔ አዋዋሌ እንዲህ ነው። ጠዋት የምነሳው ሁሌም በጸጸት ነው። በትናንት ስካሬ ሰውን ዘልፍ ያለው ተደባድብ ያለው በዛ ላይ ባንጎበር በጣም ደክም ያለው ታዲያ እንዴት ችዬ ነው ስራስ የመሄደው እያልኩ ትናንትን በጣም ረግማለሁ። ነገር ግን ዛሬንም የምደግመው ያን ነው። ጠላት ተብትቦ አስሮኝ በተለያየ ሱስ ጠዋት ተነስቼ ካልጋይ ወርጄ ቁርስ እንኳን ሳልቀምስ ወርጄ አልነበረም ሞርኒንግ ነው እያልኩ ሲጋራ ስለኩስ የሱሰኛ ነገር አንጀቴም ቁልፍ ነው። ቁርስ ቀማምሼ ከቤት እወጣለሁ። ወደ ስራ እንዳልሄድ የማታው ስካሬ ድብር ተጭኖኛል። ስለዚህ ለንቃት ከመሰሎቼ ጋር የጀበና ይቃማል። ያው እየተቃመ ሺሻው ይለኮሳል፣ ሲጋራው ይበናል፣ ጫቱም ይጨመራል። ያይሬ ይባልና በዛው ይቀጥላል። ቅጥ በሌለው ቃላት ጠዋቴ ይጀመራል። ሁሉም ሲስቅ ሲጮት ደስተኛ ይመስላል። ከዛ በምርቃና በአሳብ መንከራተት ጠዋታው ተረስቶ ለብቻ መዋተት በአሳብ ማዕበል እንደ ጅረት መፍሰስ ጥያቄ ግን ከትሌለው መልስ። ለምን ቃምኩ? ለምን አጨስኩ? ለምን ተፈጠርኩ? በማን ተፈጠርኩ? እኔ ማን ነኝ? ከየት መጣው? መድረሻዬስ የት ነው? እያልኩ በጥያቄ ራሴን ባፋጠው መጽሐፉ የሚለው እያዩ አያዩም ነው። ሁሉም በምርቃና እንደዚህ ይተክዛል። ኑሮን ያማርራል፣ እጅግ ተስፋ ይቆርጣል። እና እኔም እንዲሁ ነኝ፣ ራሴን ለማጥፋት ሁሉ የሚያሰኘኝ። ከዚህ ሐሳብ ለመውጣት ቀጣዩ ምዕራፍ መጠጥ በመጠጣት መድረስ የእብደት ጫፍ። ይሄኛው ምዕራፍ የጨብሲ ይባላል። እያዩ አያዩም እዚህም ላይ ይሰራል። ገንዘቤን አውጥቼ ክብሬንም አጥቼ ምክንያት በሌለው ጸብ ከሰው ተጣልቼ ሽር ጉድ በሚሉ ሴቶች አመንዝሬ ጠዋት የወጣውኝ ሌሊት እገባለሁ እንዲያው ተሽከርክሬ። ይሄ ሁሉ ሲሆን ደስተኛ አልነበርኩም። ከዚህ ህይወት ለመውጣት ሞክሬም አልቻልኩም። መጽሐፍ አነበብኩ፣ ዶክተር አማከርኩ፣ ግን ከሱስ ለመውጣት ከቶንም አልቻልኩ። ጠላት ጋርዶኝ እንጂ እንዲያ መባዘኔ ለካስ ልብ ያላልኩት ታላቁ መጽሐፍ ነበረ ከጎኔ። መፍትሄ ከሆነ ብዬ አነሳሁት፣ ዝም ብዬ ከመሃል ገለጥ አደረኩት። አዲስ ኪዳን ይላል። እጅግ ተመሰጥኩ። ከዚህ መጽሐፍ ጋር የኔም አዲስ ህይወት ሲጀምር አሰብኩ። ደስ በሚል መንፈስ ማንበቤን ጀመርኩ። ኢየሱስ ክርስቶስ ለኔ ኃጢአት ብሎ ከሰማያት ወርዶ ፍጹም ሰው በመሆን ከድንግል ተወልዶ እንደማንኛውም ሰው በምድር አደገ። ከዛም በዓለም ዙሪያ ታምር አደረገ። የሚያወጣው ቃላት ሁሉ ይፈጸማል። እውሩን እይ ሲለው አይኑ ይበራለታል። ዲዳው ይናገራል፣ ደንቆሮው ይሰማል። የሞተውን እንኳን በቃሉ ያስነሳዋል። የበረከት አምላክ ታምርን ያደርጋል። ከ5 እንጀራ ሺዎች ጠግቦ ይተርፋል። ቃሉን እያነበብኩ መጽናናት ጀመርኩ። ከቃሉ ጋር መንፈስ ሲነካኝ አወቅኩ። ለኔ ችግር መፍትሄ ዶክተሩ ከንቱ ነው። የመጽሐፍ ክምር ማንበቤም ድካም ነው። አንዱ የጌታ ቃል ለኔ በቂ ነው። እምነት 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 ቃሉን አምኛለሁ። ቃሉን ተከትዬ ተራራ ችግሬን ፈቀቅ አደርጋለሁ ብዬ ታመኘበት ይሄን አዲስ ኪዳን ከገባው በኋላ መንፈስ ቅዱስ አለኝ። ወደፊት ብቻ ነው፣ የለም ወደ ኋላ። የተዋረደን ታከብራለህ፣ ከመዲከት ያታነሳለህ፣ የተረሳን ታስባለህ።